እንወስዳለን ጤፍ እንወስዳለን ስኳር ዘይት ወስደን ለሰራዊቱ እናከፋፍላለን ጤፍ በአራት ማለት ይፋለ ጤፉ የምናስገባው ምርትም ቀጥታ ከአርሶ አደር የምናመጣው ነው ይሄ ጤፍ በብዛት ሊገዛ ያደረገው ክፍያውን በጊዜ ከፍተናል ከአምራቹ እስከ ተጠቃሚ ባለው መሐከል አላስፈላጊ ሰንሰለቶችን ቆርጠን አስወጥተን 351 ሺህ በላይ ለሚሆኑ የከተማችን ነዋሪዎች ቤት ለቤት ምርቱ እንዲደርስላቸው ማድረግ ይችላል። ለዚህ ወጣቶች በየቀኑ ምርት ይጭናሉ ምርት ያወርዳሉ ደንበኛ አይቆምም ቶሎ ይሄዳል ቶሎ እናስተናግዳለን በቃ ደቂቃ ተጠብቂም ከዚህ ስቶክ ላይ ያለን የምርት መጠን በደንብ መከታተል የምንችልበት ከኛ ጋር ራሱ የሚሰሩት ነገር ሙሉ ለሙሉ በዲጂታል መንገድ ነው ይሄን በመስራቴ በጣም ደስተኛ ነኝ ኢንተርናሽናል ስታንዳርድን የሀገራችንንም የጤና ስታንዳርድ ያሟላ ነው ማለት ነው አንድ ሰው በልቶ በደንብ ሊያረካ የሚችለው ቴስቱም በጣም ጣፋጭና ግሩም ነው ለሚንጀራ ተከፈተልን ገባንበት ስራ እንድንሰራ አድርገልን እግዚአብሔር ይመስገን ስራ ከጀመርን ጀምሮ ጥሩ ለውጥና ጥሩ መሻሻልን አግኝተንበታል ውጭ ምንዛሬና ለሀገራችን ውስጥ ለማስገባት በትኩረት የምንሰራ ይሆናል እኛም ከጎናችሁ ነን